ሰላም ተመልካቾቻችን የደረሱን ሰበር መረጃዎች በዝርዝር ወደ እናንተ እናደርሳለን። ወደ ዝርዝር ጉዳዮቹ ከመሄዳችን በፊት አበይት ዜናዎችን እናስቀድም። ፕሬዚዳንት ዶናልድ ትራምፕ በመላው ኢራን ዙሪያ የተሰማራው የአሜሪካ ጦር መርከቦች፣ አውሮፕላኖችና ወታደሮች በቦታቸው እንዲቆዩ አዘዙ። ዋሽንግተን የተኩስ አቁሙ ሙሉ በሙሉ በተግባር መተርጎሙን እስካላረጋገጠች ድረስ ወታደራዊ ጫናዋን እንደማታላላ ገለጸች። ቴህራን የስምምነቱን ዝርዝር በማንኛውም ሁኔታ የምትጥስ ከሆነ አሰቃቂ ጦርነት ዳግም እንደሚቀሰቀስ ዶናልድ ትራምፕ አስጠነቀቁ። በሌላ ዜና ሊባኖስ በአንድ ቀን ውስጥ ብቻ የ254 ዜጎቿን ሕይወት የቀጠፈውን አሰቃቂ የእስራኤል ጥቃት ተከትሎ ብሔራዊ ሐዘን ቀን አወጀች። ባለፈው ረቡዕ በደረሰ ተከታታይ የአየር ድብደባ ከ1165 ሰዎች በላይ በከባድ ሁኔታ መቁሰላቸው ተረጋግጧል። በፋርስ ባህረ ሰላጤ የተኩስ አቁም ወሬ በናኘበት በዚህ ወቅት ቴል አቪቭ ሊባኖስን በእሳት ለመለብለብ የወሰነችበት ስውር ወታደራዊ ምክንያት ነው። ዝርዝሩ እናየዋለን። ጠቅላይ ሚኒስትር ናዋፍ ሰላም የእስራኤልን የሞት ማሽን ለማስቆም የሀገሪቱን የፖለቲካ ሀብት ሙሉ በሙሉ እያስተባበሩ ነው። የእስራኤሉ መሪ ቤንያሚን ኔታንያሁና የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ሊባኖስ በሰላም ስምምነቱ ውስጥ አለመካተቷን በይፋ አረጋገጡ። የውጭ ጉዳይ ሚኒስትሩ አባስ አራንጋቺ ዋሽንግተን በሁለንተናዊ የተኩስ አቁምና በእስራኤል በኩል የሚቀጥል ጦርነት መካከል እንድትመርጥ ጠየቁ። ዝርዝሩ እናየዋለን። የዓለም ኢኮኖሚ የነርቭ ማዕከል የሆነው የሆርሙዝ ሰርጥ ላይ እጅግ አሳሳቢና ያልተረጋጋ ሁኔታ መንገሱ ተገለጠ። በቀን በአማካይ 135 መርከቦችን ያስተናግድ የነበረው ወሳኝ የውሃ መተላለፊያ አሁን ጥቂት መርከቦች ብቻ እየታዩበት ባዶ ሜዳ ሆኗል። በቴህራን አሜሪካ ልታካሄደው ካሰበችው የመሬትና የባህር ወረራ ራሷን ለመከላከል የባህር ላይ ፈንጂዎችን መትከሏን አረጋገጠች። ይህንና ሌሎች ተጨማሪ መረጃዎችን በዝርዝር ይዘናል። አብራችሁን ቆዩ። በመካከለኛው ምስራቅ የታወጀው የተኩስ አቁም ለዓለም የሰላም ተስፋን ቢጭርም ከዋሽንግተን የወጣው አዲሱ መልእክት ግን ያ ተስፋ በብረት አጥር የተከበበ መሆኑን አረጋግጧል። ፕሬዚዳንት ዶናልድ ትራምፕ በማህበራዊ ገጻቸው ባሰፈሩት መልእክት አሜሪካ ከመካከለኛው ምስራቅ ባህርና ምድር ጀርባዋን ለማዞር ገና መሆኗን ለዓለም አሳውቀዋል። ይህ ተራ ፖለቲካ መልእክት አይደለም። ይልቁንም በምድር ጠረጴዛ ላይ የተቀመጠችውን ቴህራንን አፈሙዝ ደቅኖ የመጠበቅ ስልታዊ እርምጃ ነው። የዚህን ስልታዊ ከበባ ሚስጥር በጥልቀት እንመረምራለን። ፕሬዚዳንት ዶናልድ ትራምፕ ግልጽ ነው፣ በሁሉም የአሜሪካ የጦር መርከቦች፣ ዘመናዊ የጦር አውሮፕላኖችና በመቶ ሺዎች የሚቆጠሩ ወታደራዊ አባላት በኢራን ዙሪያ ባለችው ስልታዊ ቀጠና ባሉበት ይቆያሉ። ይህ ውሳኔ ዋሽንግተን ቴህራንን በፍጹም እምነት ሳይሆን በጥብቅ ክትትል እየተመለከተቻት መሆኑን ያሳያል። ፕሬዚዳንቱ የሰጡበት እውነተኛ ስምምነት የሚለው ሐረግ አሜሪካ በፓኪስታን በሚደረገው ድርድር የምትፈልገው ቃላት ቃል ኪዳን ሳይሆን በመሬት ላይ የሚታይ ተግባራዊ ለውጥ መሆኑን ያመለክታል። የጂኦፖለቲካ ቀማሪዎች እንደሚሉት ይህ የአሜሪካ አቋም እመን ግን አረጋግጥ የሚለውን ጥንታዊ ስልታዊ መሪ የተከተለ ነው። ፕሬዚዳንት ጦራቸውን በቦታው በማቆየት ቴህራን በድርድሩ ወቅት የምታሳየው ማንኛውም አይነት ማመንታት ወይም የስምምነት ጥሰት በአሰቃቂ ወታደራዊ እርምጃ ለመቀልበስ ዝግጁ መሆኗን እያሳዩ ነው። ይህ በሰላም ስም የተደረገ ከበባ ለኢራን አመራሮች እጅግ ፈታኝ ምርጫን ያቀርባል። ወይ የተባሉትን ሁሉ ሙሉ በሙሉ መፈጸም፣ ካልሆነ ግን ለሳምንታት ከሰማይ ይወርድ የነበረው እሳት ዳግም እንዲቀጣጠል መፍቀድ። ይህ ስልታዊ አሰላለፍ ጦርነቱን ወደ አዲስ የስነ ልቦና ፍልሚያ እያሸጋገረው ይገኛል። ትራምፕ ድርድሩን ከወታደራዊ ዝግጁነት ጋር በማስተባበር አሜሪካ በጨዋታው ላይ ያላትን ፍጹም የበላይነት ዳግም ያረጋግጠዋል። አሁን ዓለም ትንፋሿን ውጣ የምትጠብቀው ቴህራን ለዚህ አፈሙዝ ደግኖ የመደራደር ስልት የምትሰጠውን ምላሽ ነው። የኢስላማባዱ ድርድር ሊጀምር ጥቂት ቀናት በቀሩት በዚህ ወቅት የኃይል ሚዛኑ አሁንም በትራምፕ የጦር መሳሪያዎች ክብደት ላይ ተንጠልጥሎ ይገኛል። በተጨማሪም ዓለም በአሜሪካና በእስራኤል መካከል የተጀመረውን የተኩስ አቁም ስምምነት እና ስለ ዲፕሎማሲያዊ ብልሽታ በስፋት ስታወራ በሊባኖስ ሰማይ ስር ግን ሲኦል ተከፍቷል። ያቺ የሜዲትራኒያን እንቁ ቤሩት ዛሬ በጭስ በፍርስራሽና በለቅሶ ተውጣለች። ባለፈው ረቡዕ ሊባኖስ ያስተናግዳችው ያ ጥቃት ተራ ወታደራዊ ግጭት ሳይሆን በአንድ ጀንበር ሀገሪቱን ወደ ታላቅ የሰው ዘር መቃብርነት የቀየረ አሰቃቂ ክስተት ነው። መንግስት ብሔራዊ ሐዘን ቀን አውጇል። ነገር ግን ከለቅሶ ማዶ በመካከለኛው ምስራቅ የታወጀው ጊዜያዊ ዝምታ ለምን ሊባኖስን ማቀፍ አቃተው? ቤይሩት ለምን በአጋሮቿም በጠላቶቿም ተረሳች? የዚህን የደም አፍሳሽ ስልት ሚስጥር በጥልቀት እንመረምራለን። አብራችሁን ሁኑ። ከቤይሩት የጤና ሚኒስቴር የወጡ መረጃዎች እንደሚያሳዩት ባለፈው ረቡዕ ብቻ በተፈጸመ መጠነ ሰፊ ጥቃት የ254 ሰዎች አስክሬን በፍርስራሾች ውስጥ ተገኝቷል። የቆሰሉ ሰዎች ቁጥር ደግሞ ከ1165 በላይ መሻገሩን የሀገሪቱን የጤና ተቋማት ከአቅማቸው በላይ በሆኑ ተጎጂዎች እንዲጨናንቁ አድርጓቸዋል። ይህ የአንድ ቀን እልቂት በሊባኖስ ዘመናዊ ታሪክ ውስጥ እጅግ ደም አፋሳሽ ተብሎ ተመዝግቧል።
የቀጠናውን የኃይል ሚዛን የሚቀይሩ ስትራቴጂስቶች እንደሚጠቁሙት እስራኤል ይህንን ጥቃት ያበረታችው ሆን ብላ ነው። ቴል አቪቭ በኢራን ግንባር የተጀመረውን የተኩስ አቁም ሂደት በመጠበቅ የኢራን ዋነኛ አጋር የሆነውን የሂዝቦላን ነጥሎ የመምታት ስልታዊ ዕድል አግኝቻለሁ ብላ ታምናለች። ይህ ግንባሮችን የመለየት ስልት ቴህራን በድርድር ጠረጴዛ ላይ በምትቀመጥበት ወቅት ሊባኖስን ያለምንም መከላከያ እንድትቀር አድርጓታል። የዚህ ወታደራዊ እርምጃ ግልጽ ግብ የሂዝቦላን ወታደራዊ መሰረተ ልማት ብቻ ሳይሆን የሊባኖስን ማህበራዊና ፖለቲካ ጽናት መስበር ነው። የአንድ ቀን የሟቾች ቁጥር እንዲህ ናርቶ መገኘቱ እስራኤል ለሰሜኑ ግንባር የሰጠችው ማስጠንቀቂያ ወደ ለየለት ውድመት ጦርነት መሸጋገሩን ያረጋግጣል። አሜሪካ ለኢራን የሰጠችው የ10 ቀናት የጥቃት ማራዘሚያ በሊባኖስ ምድር ላይ ተግባራዊ አለመሆኑ ዋሽንግተንና ቴል አቪቭ በቀጠና ላይ ያላቸውን የተከፋፈለ አጀንዳ ቁልጭ አድርጎ የሚያሳይ ነው። አሁን ሊባኖስ በገዛ ደሟ እየታጠበች፣ የዓለም የዲፕሎማሲ ግን በኢስላማባዱ ድርድር ላይ ብቻ አይኑን ጥሏል። በሌላ ዜና በመካከለኛው ምስራቅ የሰላም ተስፋ ብልጭታ ባለበት በዚህ ወሳኝ ወቅት ከሊባኖስ ተራሮች ማዶ የሚሰማው ድምፅ ግን የሰቆቃ ነው። በፋርስ ባህረ ሰላጤ የተጀመረው ጊዜያዊ ዝምታ በቤይሩት ጎዳናዎች ላይ የሚፈሰውን ደም ሊያስቆመው አልቻለም። የሊባኖስ ጠቅላይ ሚኒስትር ሀገራቸው እየገጠማት ያለውን አሰቃቂ ውድመት ለመግታት ዓለም አቀፍ የዲፕሎማሲ ዘመቻ ጀምረዋል። ዝርዝሩን አብረን እናየዋለን። የጠቅላይ ሚኒስትር ነዋፍ ቢሮ እንዳሳወቀው ሊባኖስ ያላትን የፖለቲካና የዲፕሎማሲ አቅም ሙሉ በሙሉ በመጠቀም የእስራኤልን ወታደራዊ እርምጃ ለማስቆም እየጣረች ትገኛለች። ጠቅላይ ሚኒስትሩ የእስራኤልን ጥቃት የሞት ማሽን ሲሉ የገለጹት ሲሆን ይህም በሀገሪቱ ላይ እየወረደ ያለው እሳት ከመደበኛ ውጊያ ባለፈ ወደ ሰብአዊ እልቂት መሸጋገሩን የሚያሳይ ነው። ይሁን እንጂ በዋሽንግተንና በቴል አቪቭ ያለው ስልት ሌላ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሊባኖስ በአሜሪካና በእስራኤል መካከል በተደረገው የተኩስ አቁም ስምምነት ውስጥ አለመካተቷን በግልጽ ተናግረዋል። ይህንን አቋም ያጠናከሩት የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ለሊባኖስ እንዲህ ያለ ቃል አልገባንም በሚል ዋሽንግተን ለቤይሩት ደህንነት ምንም አይነት ዋስትና እንደማትሰጥ አረጋግጠዋል። የስልታዊ መለያየት ሊባኖስን በሜዳው ላይ ብቻዋን እንድትቀር አድርጓታል። የኢራን የውጭ ጉዳይ ሚኒስቴር ለዚህ ውሳኔ ፈጣን ምላሽ ሰጥተዋል። አራንጋች እንደገለጹት ዋሽንግተን በሁለት ተቃራኒ መንገዶች መካከል ልትጓዝ አትችልም። አሜሪካ ወይ የተሟላ የተኩስ አቁምን መምረጥ አለባት፣ ካልሆነ ግን በእስራኤል በኩል የምታስቀጥለው ጦርነት የቀጠናውን ዝምታ ያፈርሰዋል ብለዋል። ቴህራን ለዋሽንግተን ያቀረበችው ምርጫ ግልጽ ነው። ሰላም ለሁሉም ወይስ ጦርነት ለሁሉም? በዚህ መሃል የሊባኖስ የጤና ስርዓት በመፈራረስ ላይ ይገኛል። የሀገሪቱ የጤና ሚኒስቴር ራካን ራስረዲን በአንድ ቀን ጥቃት የቆሰሉ በሺዎች የሚቆጠሩ ንጹሐንን ለማከም የንጽህና ቁሳቁስና ዓለም አቀፍ ድጋፍ በአፋጣኝ እንዲደርስላቸው ተማጽነዋል። ሊባኖስ በአሁኑ ሰዓት በዲፕሎማሲያዊ ፍጥጫና በመሬት ላይ ባለው እልቂት መካከል የታነቀች ሀገር ሆናለች። በሌላ ዜና ዓለም አቀፍ መገናኛ ብዙሃን ስለ ተኩስ አቁምና ስለ ዲፕሎማሲያዊ ብልጭታ በስፋት እየዘገቡ ባለበት በዚህ ሰዓት በፋርስ ባህረ ሰላጤ ውሃ ስር ግን ሌላ አሰቃቂ እውነታ ተደብቋል። ያ የዓለም ንግድ አንገት የሆነው የሆርሙዝ ሰርጥ ዛሬ በዝምታ የተዋጠ ቢመስልም መንገዶቹ በስተጀርባ ግን የሞት ቀለበት ተዘርግቶበታል። የውሃ ላይ ደህንነት ባለሙያዎች አሁን ያለው ሁኔታ እጅግ አሰቃቂ ሲሉ ገልጸውታል። ቴህራን በውሃ ውስጥ የዘረጋችውን አዳዲስ ህጎችና በመንገዶች ላይ የተከተሉት የባህር ላይ ፈንጂዎች ዓለም አቀፍ የነዳጅ ገበያውን በከፍተኛ ሁኔታ ጥለውታል። ዝርዝሩን እናየዋለን። በኒው ዴሊ የሚገኘው የፖሊስ ጥናት ማህበር ዳይሬክተር እና የታዋቂ የባህር ላይ ተንታኝ እንደገለጹት ከሆነ በሆርሙዝ ሰርጥ ላይ ያለው እርግጠኛ አለመሆን በዓለም ገበያ ላይ ከፍተኛ ጭንቀትን ፈጥሯል። ቴህራን ለንግድ መርከቦች ክፍት አድርጋለሁ ብትልም አዲስ ያወጣቻቸው ጥብቅ መመሪያዎች ግን መርከቦች አካባቢውን ለመጠጋት እንዲያመነቱ አድርጓቸዋል። ከጦርነቱ በፊት በቀን በአማካይ 135 መርከቦች ሰርጡን ያቋርጡ የነበረ ቢሆንም የተኩስ አቁም ስምምነቱ ከታወጀ በኋላ ግን ጥቂት መርከቦች ብቻ ይህንን አደገኛ ጉዞ ደፍረውታል። ይበልጥ አሳሳቢ መረጃ ግን የባህር ላይ ፈንጂዎች ጉዳይ ነው። ኢራን አሜሪካ ከባህር ወደ መሬት ልታደርገው የምትችለው ወታደራዊ ወረራ ለመመከት ስትል በሰርጡ ወሳኝ ስፍራዎች ፈንጂዎችን መትከሏ በይፋ አረጋግጣለች። ይህ ማለት ሰርጡ ክፍት ቢባልም መርከቦች የትኛውን ስፍራ ደህንነቱ የተጠበቀ እንደሆነ የሚያውቁበት ግልጽ መረጃ የላቸውም። የስልታዊ መቆለፍ የዓለምን የነዳጅ አቅርቦት ሰንሰለት በአዲስ መልክ አደጋ ውስጥ ጥሎታል። እንደ በሃስካር ትንታኔ የሁኔታው ግልጽነት የሚወሰነው በመጪው አርብ በፓኪስታን መዲና ኢስላማባድ በሚደረገው ድርድር ላይ ነው። ቴህራን በድርድር ጠረጴዛው ለምታቀርበው አዲስ የባህር መስመርና የምታወጣው የደህንነት ዋስትና የዓለምን ኢኮኖሚ ወደ መረጋጋት ሊመልሰው ይችላል። ሆኖም እስከዚያው ድረስ የሆርሙዝ ሰርጥ እንደ የሞት ወጥመድ መቆጠሩ አይቀሬ ነው። ታሪክ ራሱን እየደገመ ይመስላል። በኢራን ኢራቅ ጦርነት ወቅትም የታየው ተመሳሳይ ፈንጂ ስጋት ዛሬ በላቀ ቴክኖሎጂና በከረረ ጂኦፖለቲካ ፍጥጫ ተመልሶ መጥቷል። ለዛሬ ያዘጋጀነው ስልታዊ ትንታኔ ይህን ይመስላል።
መረጃው ጠቃሚ ሆኖ ካገኛችሁት ላይክ እና ሰብስክራይብ በማድረግ ድጋፉን ይግለጹ። በቀጣይ በሌላ ጥልቅ ትንታኔ እስክንገናኝ ድረስ ሰላም ለዓለማችን ይሁን።